አስተማሪ መልእክት ነው ይዳመጡ። ሱሃይል ኢብኑ ጨምር ከባለቤቱ ጋር ሆኖ ጉዞ ላይ ሳለ ከጫካው መሃል ሽፍታ ይዟቸው ገንዘባቸውን በመዝረፍ የያዙትን ስንቅ ደግሞ ተከፋፍለው ይበሉት ጀመር። ሱሃይል ስንቁን ሌቦቹ ተከፋፍለው ሲበሉ እየተመለከተ ሳለ ድንገት ዓይኑ ከአንዱ ሽፍታ ላይ አረፈ። ሽፍታው የተዘረፈውን ምግብ ከጓደኞቹ ጋር ሆኖ እየበላ አልነበረም። ሱሃይል ለምንድነው ከጓደኞቹ ጋር ማትበላው ብሎ ጠየቀ። ሽፍታው መለሰ። ሱሃይል ግራ ተጋባ። ትሰርቃለህም ትጾማለህም አለው። ሽፍታውም ወደ አላህ የሚያዳርሱኝን በሮች በሙሉ መዝጋት አልፈልግም፣ ምናልባት ወደ እርሱ ስመለስ አንድ በር ክፍት ሆኖ ሊጠብቀኝ እከጅላለሁና የጾምን በር ክፍት እንዲሆን ሻትኩ አለው። 2 ዓመታት አለፉ። ሱሃይል አጋጣሚ መካ ላይ ሆኖ ጠዋፍ በማድረግ ላይ ሳለ ይህን ሽፍታ ካዕባን ተደግፎ ሲያለቅስ ሲማጸን ተመለከተ። ሱሃይል ጠጋ ሲል ሁለቱም ዓይን ለዓይን ተገጣጠሙ። በአላህና በነፍሱ መካከል አንዲትን በር ክፍት ያደረገ ሰው የሆነ ቀን በዚያች በር ሊገባ ይችላል አስታወስክ አለው። የቀድሞ ሽፍታ የአሁኑ ዛሂድ አቢድ በተለያዩ የወንጀል ተግባራት የተጠመድክ ሊሆን ይችላል፣ ግና አንድን በር ከጌታ ትገናኝ ዘንድ ክፍት ተወው ትገባበታለህን።